የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም ከኔ ጋራ ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም ነው። ጌታ ስሙ ለዘላለም ይባረክ። ጌታ እጅግ በጣም እየረዳን ነው። በጌታ እርዳታ ወደ ሮሜ ሰዎች ምዕራፍ 4 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። ሼርና ኮፒ ሊንክ አድርጉ። ተባረኩልኝ። በክርስቶስ ኢየሱስም አነባዋለሁ። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅ ስለሚቆጥርለት ስለ ሰው ብፅዕና ይናገራል እንዲህ ሲል፣ አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። እንግዲህ ይህ ብፁዓን ስለ መገረዝ ተናገረ ወይስ ደግሞ ስለ አለመገረዝ? እምነቱ ለአብርሃም ጽድቅ ሆኖ ተቆጠረለት እንላለንና። እንዴት ተቆጠረለት? ተገርዞ ሳለ ነውን? ወይስ ሳይገረዝ? ተገርዞስ አይደለም፣ ሳይገረዝ ነበር እንጂ። ሳይገረዝም በነበረው እምነት ያገኘው የጽድቅ ማኅተም የሆነው የመገረዝን ምልክት ተቀበለ። ይህም እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ስለሚያምኑ ሁሉ አባት እንዲሆን ነው። ለተገረዙትም አባት እንዲሆን ነው። ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ ነው። የዓለምም ወራሽ እንዲሆን ለአብርሃም ለዘሩ የተሰጠው የተስፋ ቃል በእምነት ጽድቅ ነው እንጂ በሕግ አይደለም። ከሕግ የሆኑትስ ወራሾች ከሆኑ እምነት ከንቱ ሆኗል፣ የተስፋውም ቃል ተሽሯል። ሕጉ መቅሰፍትን ያደርጋልና፣ ነገር ግን ሕግ በሌለበት መተላለፍ የለም። ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወት ለሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ዘርህ እንዲሁ ሊሆን ነው እንደ ተባለ ተስፋ ባልሆነ ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የመቶ ዓመትም ሽማግሌ ስለሆነ እንደሚውት የሆነውን የራሱን ሥጋና የሳራ ማኅፀን ሚውት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለ እኛም ነው እንጂ። ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅ የተነሳውን ጌታችን ኢየሱስ ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው ይላል። ጌታ ስሙ ለዘላለም ይባረክ።
እዚህ ስፍራ ላይ በጣም የሚደንቅ የእግዚአብሔር ቃል አለ። ዛሬም አንድ ነገር እግዚአብሔር ይናገራል። ሞቷል፣ ሸቷል። ከዚህ በኋላ የኔ ነገር እኮ አይሆንም፣ አይሳካልኝም ለምትሉት በዚህ አንድ መልእክት አለ። የአብርሃም ሰውነት አረጀ፣ የሳራም ሰውነት አረጀ። እንደውም ሳራ በሴቶች የሚሆነውን እዚህኛው አይደለም በኦሪት ላይ ያለውን ቃል ነው እና በሴቶች የሚሆነው ፔሪድ ማየትን ካቆመች በኋላ ካረጀች በኋላ እንዲሁ ደግሞ አብርሃምም እንደ ሰው መሆን የማይችልበት ባረጀ በደከመ ሰዓት ጌታ መጣና ለአሕዛብ ሁሉ አባት አደርግሃለሁ፣ አበዛሃለሁ፣ እንደ ከላይ ካለው እንደ አሸዋ አበዛሃለሁ አለ። እንዲሁ ከላይ የሚታየው በእኔ በአማርኛ ጠፋብኝ፣ ሁለተኛና አማርኛ ተደባለቀብኝ። እና እንደ አሸዋ አበዛሃለሁ አለው። እንደዛ ባለው ሰዓት ግን በጣም ልብ ብለን ማወቅ ያለብን አብርሃም አርጅቷል። ከዚህ በቃ ከቤት ያለው ኤሌዘር ይወርሰኛል እያለ ለጌታ ስናገር እናያለን። ዛሬ ማን ነው በእውነት ነገሬ በቃ በቅቷል፣ ከዚህ በኋላ አይሆንም ብላችሁ ተስፋ የቆረጣችሁ ካላችሁ በእግዚአብሔር ተስፋ አትቆረጡ የእውነት። እናም ዛሬም ተስፋ የቆረጠ ማን ነው? የኔ ነገር ከዚህ በኋላ አይሆንም፣ ከዚህ በኋላ በቃ እረፍዷል፣ አይሳካለኝም የሚል ተስፋ ለቆረጠ ሰው እግዚአብሔር ዛሬም ተስፋ አለው። እግዚአብሔር ዛሬም ኃይል አለው፣ ሊሰራ ይችላል። ያንቺ ነገር ያንተ ነገር የበቃ ቢመስልም ግን አንተ የምታምነው የምታመልኩት አምላክ እሱ ስለሚችል፣ አንቺ ባትቺ እሱ ስለሚችል ባንቺ ውስጥ ባንተ ውስጥ በተቆረጠው ተስፋ ላይ ሊያድስና አዲስና ታላቅ ነገር ማድረግ ይችላል። ስለዚህ በእግዚአብሔር ላይ ተስፋ አትቁረጡ፣ እመኑት። የምታመልኩት አምላክ ዛሬም ሕያው የሆነ እንዲሁ ደግሞ የማያረጅ ሁል ጊዜ የማይደክም እኔ እኮ ከዚህ በኋላ ደክሞኛል የማይል የማይደክም የማይታክት አምላክ ነው የምናመልከው። ስለዚህም እግዚአብሔር ምን ይላል? በዚህ በደከሙበት ጊዜ ላይ ባረጁ ጊዜ ላይ እግዚአብሔርን ምን አደረገ? አብርሃም አመነ፣ በእምነቱም ጽድቅ ሆኖ ተቆጠረለት። ያመነው ወጣት ስለሆነ አይደለም፣ መስራት ስለሚችል አይደለም። አብርሃም እንደውም ደከመ። ሰውነቱ ከደከመ በኋላ እንዲሁ ደግሞ ሳራም ከደከመች በኋላ ካረጀች በኋላ ምንድነው ሆነ? እምነትን ነው የሰራላቸው። በእምነት ይስሐቅን ሊያገኙ ቻሉ። ዛሬም እግዚአብሔርን በፍጹም ልባችን ካመንን፣ በፍጹም ልባችን ከለመነ ነው ሳንጠራጠር ወደ እግዚአብሔር ፊት ከቀረበን አንድም ነገር እግዚአብሔር እንደማይከለክለን፣ በተለይ ደግሞ እምነት ከምንም በላይ ያስፈልገናል። ወደ እግዚአብሔር ፊት ስንቀርብ በእምነት እንደሚሰጠን አምኖ የማይጸልይ ሰው ከእግዚአብሔር ዘንድ አንድም ነገር አይቀበልም ይላል መጽሐፍ ቅዱስ ሲናገር። ስለዚህ በእግዚአብሔር ፊት የትኛውም ድካም ውስጥ ብትሆኑ በእምነት ወደ እግዚአብሔር ፊት ቅረቡ። እግዚአብሔር ታላቅና ድንቅ ነገር ያደርጋል። በእምነታችሁ ውስጥ እግዚአብሔር ታላቅ ነገር ያደርጋል። ድካማችሁን አትዩ፣ ማጣታችሁን አትዩ፣ ህመማችሁን አትዩ፣ ያላችሁበትን ሁኔታ የትኛውም ነገር ውስጥ ሆኑ አትዩ። ነገር ግን ክርስቶስ ኢየሱስ ጋር ስትቀርቡ በእምነት ቅረቡ፣ እሱን እመኑ። በማመን ውስጥ እግዚአብሔር ሁሉንም ነገር ያደርጋል። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ዘመናችሁ ይባረክ። ቀናችሁ ብሩክ ይሁን። ወዳችኋለሁ።